በደቡብ አፍሪካ ግዛት ውስጥ በሰሜናዊው ኬፕ በረሃማ ምድር ላይ ዓለምን ግራ ያጋባ አንድ እንቆቅልሽ አለ። ይህ እንቆቅልሽ በካርታ ላይ ኦራኒያ ተብሎ ይጠራል። ደቡብ አፍሪካ በአፓርታይድ ዘመን የነበረውን የዘር መድሎ ጥላ በኔልሰን ማንዴላ መሪነት የቀስተ ደመና ሀገር መባል ከጀመረች 3 አስርተ ዓመታት ተቆጥረዋል። ሆኖም በዚህች ሀገር ውስጥ ጥቁር አፍሪካውያን እንዳይኖሩበት በይፋ የተከለከለ የራሱ ሕግና ሥርዓት ያለው አንድ መንደር መኖሩን ስንቶቻችን እናውቃለን? ዛሬ የምንወስዳችሁ ወደዚህ ምስጢራዊ ምድር ነው። በአፍሪካ ምድር ላይ ነጭ ካልሆኑ በስተቀር መግባት ወደማይቻልበት የራስን ቋንቋና ባህል ለመጠበቅ በሚል ሰበብ ዙሪያውን የጥላቻ ወይንም የማንነት አጥር ወደ ታጠረባት ኦራኒያ። ይህ ታሪክ ስለ ዘረኝነት ብቻ አይደለም፣ ስለ ጽናት፣ ስለ ራስን መቻል፣ ስለ ታሪክ ቁስልና ስለ መጪው የአፍሪካ ዕጣ ፈንታም ጭምር ነው። ጉዟችን የሚጀምረው ከኬፕ ታውን ለምለም ምድር ተነስተን ወደ ደቡብ አፍሪካ እምብርት ወደሚገኘው የካሩ በረሃ በማምራት ነው። መንገዱ ረጅም ነው። በግራና በቀኝ የሚታየው በረሃማ ምድርና አልፎ አልፎ የሚታዩ የዱር እንስሳት ብቻ ናቸው። ነገር ግን ወደ ኦራኒያ መግቢያ ስንቃረብ ድንገት የአየሩ ሁኔታና አካባቢው መቀየር ይጀምራል። በመጀመሪያ የምናየው የከተማዋን መለያ ምልክት ነው። ትንሹ ግዙፍ ተብሎ የሚጠራውና እጅጌውን ሰብስቦ ለሥራ የተዘጋጀ ወጣት ምስል ያለበት ግዙፍ ሐውልት። ይህ ምስል የኦራኒያ መሠረታዊ ፍልስፍና መጀመሪያ ነው። ለራሳችን ሥራ ራሳችን የሚል ትርጉም አለው። ኦራኒያ ስትገቡ የሚቀበላችሁ እይታ ከማንኛውም የደቡብ አፍሪካ ከተማ የተለየ ነው። መንገዶቹ ንጹሕ ናቸው። ቤቶቹ በአንድ አይነት የሥነ ሕንፃ ጥበብ የተገነቡ ናቸው። ከሁሉም በላይ ግን በአይን የሚታይ አንድም ጥቁር ሰው የለም። በሱቆች ውስጥ የሚያገለግሉት፣ መንገዱን የሚጠርጉት፣ በግንባታ ሥራ ላይ የተሰማሩትና እርሻውን የሚያርሱት ሁሉ ነጮች ናቸው። ይህ ለብዙዎቻችን እንግዳ እይታ ነው። ምክንያቱም በተቀረው የደቡብ አፍሪካ ከባድ ሥራዎች በአብዛኛው በጥቁሮች የሚሰሩ በመሆናቸው ነው። እዚህ ግን ሕጉ ሌላ ነው። የኦራኒያ ምስጢር ለመረዳት ወደ ኋላ 370 ዓመታትን መመለስ አለብን። በ1652 ዓመተ ምህረት የመጀመሪያዎቹ የደች ሰፋሪዎች በኬፕ ኦፍ ጉድ ሆፕ በኩል ደቡብ አፍሪካን ረገጡ። እነዚህ ሰዎች በሂደት አፍሪካነር የሚል ስያሜን አገኙ። ቋንቋቸውም ከደች ቋንቋ የወጣ አፍሪካንስ ተባለ። አፍሪካነሮች ለዘመናት ደቡብ አፍሪካን በበላይነት አስተዳድረዋል። አፓርታይድ የተባለውንና የዘር ልዩነት መሠረት ያደረገውን አስከፊ ሥርዓት የዘረጉትም እነዚሁ አፍሪካነሮች ነበሩ። ሆኖም በ1994 ዓ.ም ጥቁሮች ድል ቀንቷቸው ኔልሰን ማንዴላ ሥልጣን ሲይዙ ብዙ አፍሪካነሮች ባህላችን፣ ቋንቋችንና ደህንነታችን አደጋ ላይ ነው የሚል ስጋት አደገባቸው። በዚህ መሃል ነበር በ1991 ዓ.ም የአፓርታይድ አባት ተብሎ የሚታወቀው የሄንድሪክ ሸርዎርድ አማች የነበሩት ኬርል ቦሾፍ ኦራኒያን የገዟት። ይህች ከተማ ቀደም ሲል ለግድብ ግንባታ ሠራተኞች ማረፊያነት የተቆረቆረችና የተተወች መንደር ነበረች። ቦሾፍና ተከታዮቻቸው ይህንን ቦታ የገዙት ነጮች ብቻ የሚኖሩበትና ማንነታቸው የሚጠበቅበት ደሴት ለመፍጠር ነበር። ነጮች ብቻ መሆናቸው ዘረኝነት አይደለምን? ይህ ጥያቄ የኦራኒያ ነዋሪዎችን ዘወትር የሚያስቆጣ ጥያቄ ነው። ወደ ከተማዋ ስንገባ ያገኘነው ጀስት የተባለ ነዋሪ እንዲህ ይለናል። ሰዎች ዘረኞች ናቸው ይሉናል። ነገር ግን እኛ የምንፈልገው የራሳችንን ባህል ማስቀጠል ብቻ ነው። እኛ ሌላ ሀገር የለንም። አውሮፓ ብንሄድ እኛን እንደ አውሮፓዊ አያዩንም። እኛ አፍሪካውያን ነን። ነገር ግን ከጥቁር ደቡብ አፍሪካውያን የተለየ ቋንቋና ባህል አለን። ኦራኒያ ውስጥ ለመኖር አንድ ሰው ነጭ መሆን ብቻ አይበቃውም። አፍሪካንስ ቋንቋ ተናጋሪ መሆን አለበት። የከተማዋን ሕገ ደንብ መቀበልም አለበት። እንዲሁም ጠንካራ የሥራ ባህል ሊኖረው ይገባል። ጥቁር ደቡብ አፍሪካውያን እዚህ መኖር የማይችሉት ለምንድን ነው ለሚለው ጥያቄ የአስተዳደሩ መልስ እኛ የራሳችንን ማንነት የምንጠብቅበት የግል ማኅበረሰብ ነን የሚል ነው። የሚገርመው ግን ይህ የኦራኒያ አካሄድ በደቡብ አፍሪካ ሕገ መንግሥት ውስጥ ባለው ራስን በራስ የማስተዳደር መብት በሚለው አንቀጽ 235 ስር ጥበቃ የሚደረግለት መሆኑ ነው። ይህም ከተማዋ በሕግ ጥላ ስር እንድትቆይ አድርጓታል። የኦራኒያ ትልቁ ስኬትና ከሌሎች የነጭ ሰፈራዎች የሚለይበት ምስጢራዊ የራስ ሥራ የሚለው መርህ ነው። የተቀረው ደቡብ አፍሪካ ነጮች ጥቁር ሠራተኞችን ለቤት ሥራ፣ ለጽዳትና ለእርሻ ሥራ ይቀጥራሉ። ኦራኒያ ውስጥ ግን ይህ በጥብቅ የተከለከለ ነው።
ጥቁር ሰራተኛ የምንቀጥር ከሆነ በእነሱ ላይ ጥገኛ እንሆናለን። ይህም ወደፊት ግጭትን ይፈጥራል ይላሉ የከተማዋ ነዋሪዎች። ስለዚህ የከተማዋ ቢሊዮነርም ይሁን ተራ ሰራተኛ የራሱን ቆሻሻ ራሱ ያወጣል፣ የራሱን ግቢ ራሱ ይጠርጋል። ይህ መርህ በከተማ ውስጥ ያለውን የክህሎት ክፍተት ሞልቶታል። ወደ ግንባታ ቦታዎች ስንሄድ ነጭ ወጣቶች በፀሐይ ስር ጡብ ሲያቀብሉና ሲለስኑ እናያለን። በሬስቶራንቶች ውስጥም ነጭ ወጣቶች ምግብ ያቀርባሉ። ይህ የሥራ ባህል ከተማዋን ራሷን እንድትችል አድርጓታል። ሥራ ክቡር ነው የሚለው መሪ ቃላቸው በከተማዋ ውስጥ ሥራ አጥነት እንዲወርድ አድርጎታል። ማንኛውም ሥራ መስራት ለሚፈልግ ሰው በኦራንያ ሥራ አለ። ኦራንያ ከደቡብ አፍሪካ መንግሥት ነፃ ለመሆን የምታደርገው ጥረት የሚገለጠው በራሷ ገንዘብ ነው። ኦራ የተባለው የከተማዋ ገንዘብ በዓለም ላይ ካሉ ጥቂት የአካባቢ ገንዘቦች አንዱ ነው። አንድ ኦራ ከአንድ የደቡብ አፍሪካ ራንድ ጋር እኩል ዋጋ አለው። በከተማ ውስጥ ካለ ባንክ ራንድህን ሰጥተህ ኦራ ትቀበላለህ። በዚህ ገንዘብ በከተማዋ ውስጥ ካሉ ሱቆችና አገልግሎቶች ትገበያያለህ። የራሳችሁ ገንዘብ አስፈለጋችሁ ተብለው ሲጠየቁ የባንኩ ሰራተኛ እንዲህ ሲሉ ያስረዱናል። ኦራ በከተማችን ውስጥ ያለውን ሀብት እዚሁ እንዲሽከረከር ያደርገዋል። ነዋሪዎችን በኦራ ሲገበያዩ ገንዘቡ ወደ ውጭ አይወጣም። ይህም ለከተማዋ እድገት ትልቅ አስተዋጽኦ አለው። ኦራንያ በኢኮኖሚ ረገድ እጅግ የበለጸገች ናት። ከተማዋ በዓለም አቀፍ ደረጃ የሚላኩ የለውዝ ምርቶች ካሏት። ግዙፍ የስንዴና የበቆሎ ማሳዎች በዘመናዊ የቴክኖሎጂ መስኖ የታገዙ ናቸው። ሌላው ቀርቶ የራሷን የፀሐይ ኃይል ማመንጫ ገንብታለች። ይህ ፕሮጀክት ከተማዋን ከሀገሪቱ የኤሌክትሪክ መቆራረጥ ችግር ነፃ አድርጓታል። ትምህርት በኦራንያ ውስጥ እጅግ ትልቅ ትኩረት የሚሰጠው ዘርፍ ነው። በከተማዋ ውስጥ 2 ትልልቅ ትምህርት ቤቶችና አንድ የሙያ ማሰልጠኛ ኮሌጅ አለ። እዚህ ጋር ትምህርት የሚሰጠው በአፍሪካንስ ቋንቋ ብቻ ነው። ቋንቋችንን ካጣን ማንነታችንን እናጣለን ይላሉ መምህራኑ። በሌላው የደቡብ አፍሪካ ክፍል እንግሊዝኛ የበላይነትን እየያዘ ቢመጣም ኦራንያ ግን ቋንቋዋን እንደ ውድ ሀብት ትጠብቃለች። የሙያ ማሰልጠኛ ኮሌጁ ደግሞ ለየት ያለ ነው። እዚህ ኮሌጅ ውስጥ ተማሪዎች በክፍል ውስጥ ተቀምጠው ቲዎሪ ብቻ አይማሩም። በግንባታ፣ በቧንቧ ሥራ፣ በኤሌክትሪክና በግብርና ላይ በተግባር ይሰለጥናሉ። ከተማችንን የምንገነባው እኛው ነን። ስለዚህ ልጆቻችን በእጃቸው መስራት እንዳለባቸው የኮሌጁ መምህር ይናገራል። እነዚህ ወጣቶች ነገ ኦራንያን ወደ ትልቅ ከተማ የመቀየር ኃላፊነት ያለባቸው መሆናቸው ገና ከልጅነታቸው ጀምሮ ይነገራቸዋል። አጥር የሌላቸው ቤቶች። የኦራንያ ነዋሪዎች ከሚኩራሩባቸው ነገሮች ቀዳሚው ደህንነት ነው። ደቡብ አፍሪካ በዓለም ላይ በወንጀል ብዛት ከሚጠቀሱ ሀገራት አንዷ ብትሆንም ኦራንያ ግን ከዚህ ነፃ ናት። እዚህ ከተማ ውስጥ የቤት አጥር አታዩም። በመስኮቶች ላይም የብረት መከላከያ የለም። ሰዎች መኪናቸውን ሳይቆልፉ ቁልፉን እዚያው ትተው ይሄዳሉ። ሕፃናት በምሽት መንገድ ላይ ብቻቸውን በነፃነት ይጫወታሉ። ይህ ለብዙ የደቡብ አፍሪካ ነጮች ወደ ኦራንያ መምጣት ትልቅ ምክንያት ሆኗቸዋል። እዚህ የምንኖረው በሰላም ነው፣ ማንም አይሰርቀንም፣ ማንም አይገድለንም ይላሉ። ይህ ሰላም የመጣው ግን ከዘር አንድነት ነው ወይንስ ከማህበራዊ ጥብቅ ቁጥጥር የሚለው ጥያቄ አሁንም አነጋጋሪ ነው። በኦራንያ ውስጥ እጅግ አወዛጋቢ ቦታ የሐውልቶች ኮረብታ ነው። እዚህ ኮረብታ ላይ የቀድሞቹ የአፓርታይድ መሪዎች ሐውልቶች ተቀምጠዋል። በሌላው የደቡብ አፍሪካ ክፍል እነዚህ ሐውልቶች የጭቆና ምልክት ተብለው ሲፈራርሱ፣ ኦራንያ ግን ሰብስባ አስቀምጣቸዋለች። በተለይም የሄንድሪክ ቨርዎርድ ሐውልት ትልቅ ቦታ ተሰጥቶታል። ቨርዎርድ አፓርታይድን በሕግ ደረጃ የደነገጉና ለብዙ ጥቁሮች ስቃይ ምክንያት የነበሩ ሰው ናቸው። ይህንን ሰው ማክበር ዘረኝነት አይደለምን ተብሎ ለሚቀርበው ጥያቄ ነዋሪዎቹ የሚሰጡት መልስ የሚከተለው ነው። እኛ ታሪካችንን አንክድም። እነዚህ ሰዎች እኛን እዚህ ለማድረስ ጥረት ያደረጉ አባቶቻችን ናቸው። ታሪክን መደምሰስ አይቻልም። እኛ የምናደርገው ታሪካችንን ጠብቆ ማቆየት ነው ይላሉ። ይህ አመለካከት በደቡብ አፍሪካ ጥቁሮች ዘንድ እንደ ትልቅ ስድብና ጥላቻ ነው የሚቆጠረው። ታሪክን ማክበርና ጭቆናን ማክበር መካከል ያለው መስመር በኦራንያ ውስጥ የሳሳ ይመስላል። አንድ ጥቁር አፍሪካዊ ወደ ኦራንያ ሲገባ ምን ይሰማዋል? የሚገርመው ነገር ኦራንያ በየዓመቱ በብዙ ሺዎች የሚቆጠሩ ጎብኚዎችን ታስተናግዳለች። ከእነዚህም መካከል ጥቁሮች ይገኙበታል። የከተማዋ አስተዳዳሪዎች እንደሚሉት አንዳንድ ጥቁር መሪዎችና ፖለቲከኞች ሳይቀሩ ኦራንያን መጥተው ጎብኝተዋል።
ከጥቂት ዓመታት በፊት ታዋቂው የጥቁሮች መብት ተሟጋች ጁልየስ ማሌማ ሳይቀር ከተማዋን ጎብኝቷል። የከተማዋ መሪዎች እንደሚሉት ጥቁር መሪዎች ወደዚህ የሚመጡት የኦራኒያ ራስን የመቻል ሞዴል ለመማር ነው። ጥቁሮች እኛን አይጠሉንም፣ ይልቁንም በሥራችን ይቀኑብናል ይላሉ። እኛ ለራሳችን ከተማ እየገነባን ነው። ጥቁሮችም የራሳቸውን ከተማ እንዲህ በሥነ ሥርዓትና በጠንካራ ሥራ ቢገነቡ ደቡብ አፍሪካ ትለወጥ ነበር ይላሉ። ነገር ግን ጥቁር ጎብኚዎች የሚናገሩት ሌላ ነው። ከተማዋ ንጹሕና ያማረች ብትሆንም ውስጣችን ግን በስጋት ይሞላል። ነጮች ብቻ ባሉበት ቦታ ላይ እንደ ባዕድ መታየት ደስ አይልም። ይህ ቦታ ካለፈው የጥቁር ታሪክ ያመለጡ ሰዎች መጠጊያ እንጂ የአዲሲቷ ደቡብ አፍሪካ አይመስልም ይላሉ። ደቡብ አፍሪካ አንድነት በልዩነት የሚል መሪ ቃል አላት። የኦራኒያ ነዋሪዎች ይህንን መሪ ቃል የሚተረጉሙት በተለየ መንገድ ነው። ልዩነት ከሌለ አንድነት የለም ይላሉ። ሁሉም ሰው አንድ አይነት እንዲሆን ከተገደደ ልዩነት ይጠፋል። እኛ የራሳችንን ማንነት ይዘን ከጎረቤቶቻችን ጋር በሰላም መኖር እንፈልጋለን። ኦራኒያ ለደቡብ አፍሪካ መንግሥት ግብር ትከፍላለች፣ በሀገሪቱ ሕግም ትገዛለች። ነገር ግን በውስጣዊ አስተዳደሯ የራሷ ፖሊሲና የራሷ ፍርድ ቤት ያላት ያህል ነው የምትታየው። ይህ በሀገር ውስጥ ያለ ሌላ ሀገር ሁኔታን ለደቡብ አፍሪካ መንግሥት ትልቅ ፈተና ነው። በአንድ በኩል ኦራኒያን ማፍረስ በሕገ መንግሥቱ የተቀመጠውን የባህል ነፃነት መጋፋት ይሆናል። በሌላ በኩል ደግሞ እንዲህ አይነት ነጭ ብቻ የሚሉ ሰፈራዎች እንዲስፋፉ መፍቀድ ሀገሪቱን ወደ ቀድሞ የዘር ክፍፍል ሊመልሳት ይችላል የሚል ስጋት አለ። የወደፊቱ የኦራኒያ ህልም የኦራኒያ መሪዎች ትልቅ ህልም አላቸው። በአሁኑ ወቅት ከተማዋ 3000 ነዋሪዎች ብቻ ቢኖሯትም በሚቀጥሉት 10 ዓመታት ውስጥ ይህንን ቁጥር ወደ 50,000 ለማድረስ አቅደዋል። ከተማዋን ወደ ትልቅ የኢንዱስትሪና የንግድ ማዕከልነት የመቀየር ሥራ በከፍተኛ ፍጥነት እየተሠራ ነው። እኛ የምንገነባው የገጠር ከተማ ነው ይላሉ። ከፍተኛ ፎቆችን አንገነባም፣ ይልቁንም ተፈጥሮንና ግብርናን መሠረት ያደረገች ለአፍሪካነር ባህል የምትመች ከተማን እንፈጥራለን ይላሉ። አዳዲስ ነዋሪዎች በየቀኑ ወደ ከተማዋ እየፈሰሱ ነው። ብዙዎቹ በሀገሪቱ ካለው የኤሌክትሪክ መቆራረጥ፣ ከሥራ አጥነትና ከደህንነት ስጋት የሸሹ ናቸው። የኦራኒያ ለእነዚህ ሰዎች ተስፋ ሆና ትታያለች። ይህ ምስጢራዊ መንደር ለሁላችንም የሚሰጠው ትልቅ ትምህርት አለ። ስለ ዘረኝነትና ስለ ማግለል የምንሰጠውን ፍርድ ለጥቂት እናቆየውና የከተማዋን የሥራ ባህል እንመልከት። አፍሪካውያን በአብዛኛው በምዕራባውያንና በረድኤት ድርጅቶች ላይ ጥገኛ በሆኑበት በዚህ ዘመን የኦራኒያ ነዋሪዎች ማንም አይረዳንም፣ ራሳችንን መርዳት አለብን ብለው መነሳታቸው የሚደነቅ ነው። የራሳቸውን ምግብ ማምረታቸው፣ የራሳቸውን ኃይል ማመንጨታቸውና የራሳቸውን ከተማ በገዛ እጃቸው መገንባታቸው ለማንኛውም ማኅበረሰብ ምሳሌ የሚሆን ነው። ሆኖም ይህ ስኬት የመጣው ሌላውን በማግለልና እኛ ከነሱ እንበልጣለን በሚል ስውር አመለካከት ላይ የተመሠረተ መሆኑ የስኬቱን ፋይዳ ያሳንሷል። እውነተኛ እድገት ሌላውን አግልሎ ለብቻ በመኖር የሚመጣ ነው ወይንስ አብሮ በመበልጸግ የሚለው ጥያቄ የኦራኒያ ትልቁ የሞራል ፈተና ነው። የኦራኒያ ዕጣ ፈንታ ጉዟችንን አጠናቀን ከኦራኒያ ስንወጣ በረሃው አሁንም እንደጋለ ነው። ወደ ኋላ ዞር ብለን ስንመለከት ያንን ትንሹ ግዙፍ የተባለውን ሐውልት እናያለን። ኦራኒያ በአፍሪካ ምድር ላይ ያለች እንግዳ ደሴት ናት። ለአንዳንዶች ኦራኒያ የጽናትና የራስን ማንነት የመጠበቅ ተምሳሌት ናት። ለሌሎች ደግሞ የዘረኝነትና የጥላቻ መፈልፈያ የጥንቱ አፓርታይድ ቅሪት ናት። እውነታው ግን በሁለቱ መካከል ያለ ይመስላል። ኦራኒያ በደቡብ አፍሪካ ቀስተ ደመና ውስጥ ያለች ጥቁር ነጥብ ልትባል ትችላለች። ወደፊት ኦራኒያ ምን ትሆናለች የሚለውን ጥያቄ ጊዜ ብቻ ይመልሰዋል። ነገር ግን እስካሁን ባለው ሁኔታ እነዚህ ሰዎች በአፍሪካ ምድር ላይ የራሳቸውን ዓለም ፈጥረው በሰላምና በብልጽግና እየኖሩ መሆኑ አይካድም። ይህ ታሪክ ለእኛ ለአፍሪካውያን ትልቅ ጥያቄን ጥሎብናል። እኛስ የራሳችንን ከተሞች እንዲህ በጽናትና በሥራ ባህል ለመገንባት ምን ይጎለናል? ኦራኒያ ጥቁሮች የማይገቡበት ነገር ግን ብዙ የሚማሩበት የነጮች ምስጢራዊ መንደር